መቼም ወደ መተማ ማንሰማው ጉድ የለምና ቀን በቀን የሚደርሱን መረጃዎች የምናያቸው ልቅሶች ድምጾች በጣም በእጅጉን የሚሰቀጥጥ ነው የሚያሳዝን ነው ቀን ሰጥቷቸው የሰው ቀን የሚያጨልሙ ወሮበላ አርመኔዎች ጭራሽ በከተማው ውስጥ ከብት የሚባል ነገር እንዳናይ ብለዋል። ከተማ ውስጥ የተገኘ ከብት ኮንትሮባንድ ነው እንወርሳለን ተብሏል። አዲስ ዓለም እና ባይርጋ 7 ከብት ነው ተይዘ ኮንትሮባንድ ነው የርቢ ነው ያደራ ነው ወይስ የምንድን ነው ጭራሽ የሚታወቅ ነገር የለም። ዝርፊያ ነው ተይዞ ያለ በየበረቱ በየቤት ዝርፊያ መንቀሳቀስ አልተቻለም። ብዙዎቻችሁ የምታውቁት ነው። አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ የሚባል የኔ መስኖ ያለበት አካባቢ እሱ ብቻ አይደለም። ሱዳን መሬት ተሻግረው አደም ግሪን ውስጥ ሱዳን መሬት ተሻግረው ቀይ መስመር እዛው ውስጥ ከብቶች እየተነዱ ናቸው። ክሰል አክስሎም ይበላል። እንጨት ከመሸጥ ውሃ ከመሸጥ አሸዋ ከመሸጥ አፈር ከመሸጥ ከዚህ ያነሰ ስራ አለ? ምን ሰርቶ ይብላ? ምን ይስራ? ምን ሰርቶ ይብላ? ይዝ በትከሻው ተሸክሞ እንዳይበላ ከለከላችሁት። ነግዶ እንዳይበላ በአመት 4 ጊዜ ግብር አምጣ አፍንጫውን ያያዛችሁ ማስተንፈሻ ሰጣችሁት። የመተማ አስታሟል ጎበዝ። ዝም ብዬ አይደለም ምጮህ ያለው ተርቧል። ያደግ ህዝብ ረሃብ ገብቶበታል። በየቤቱ በተንፈስ ያልቻለው መናገር ያልቻለው ሰንዝር የማያደርገው ከቤቱ የማያንቀሳቅስ ችጋር ውስጥ አንገቱን ደፍቶ ነው ያለ የመተማ ህዝብ። መተማኮ ህፃናት ወጣቶችም ትልቁም በሌትም በቀንም ተሯርጦ የሚያድግባት ሀገር እኮ ናት። ተሯርጦ ያለችውን ተካፍሎ አብሮ ሰርቶ አብሮ ተሯርጦ የሚያድግባት ሴት ወንዱ ድክ እያለ ሲሮጥ ሌትም ቀን የምታዩት ወሮ በላ የኦህዴድ ምንሻ መከላከያ ነኝ የሚል የኦህዴድ ምንሻ በነ ኮሎኔል ሰለሞን ነው ይሄን ሁሉ እየሰራ ያለ። አንድ ሰካራም ጫታም አለ ኮሎኔል ሰለሞን የሚባል ሲጋራም ጫታም አረቂያም እየዘረፈ መቀነት እየፈታ እየሄደ አርሶ አደሩ እየደበደበ ኪስ እየበረበረ በሚንቀሳቀስበት ቦታ ሁሉ ስርቆት እየሰረቀ የኔን ሞተር ሳይቀር ሽጦ በልቶ የቴዲ ሞተር ብዬ ጥያቄ ሳነሳ ሌላ አሮጌ ኦማክስ ነው አምጥተው ጥለው ይሄ የቴዲ ሞተር ያሉት ሌባ 140 ሺህ ብር የገባ ሞተር አንደኛው 60 ሺህ ብር የገባ ሞተር 200 ሺህ ብር ሽጣ ይበሉ። እንዲህ አይነት አጭበርባሪ ወሮ በላ ሌባ ኮሎኔል ሰለሞን የሚባል ቆሻሻ አሉ እኮ ሌሎች እኮ ባለስልጣኖች አሉ እኮ ምንም በእንደዚህ አይነት ውስጥ እንትን የሌሉ ስማቸው የማይነሳ። ይሄ ግን ሙልጭ ያለ ሌባ ኮሎኔል ሰለሞን ኦፕሬሽን እንቅስቃሴ እሱ ነው፣ ዘመቻ እንቅስቃሴ እሱ ነው፣ የኮማንዶ ዘመቻ እሱ ነው፣ ኮማንድ ፖስት የሚሉት እሱ ነው፣ የሚጠረን እሱ ነው፣ አራጊ ፈጣሪው ሙልጭ ያለ ሌባ። አሁንም አሚራ ወንዝ ላይ 5ኛ ላይ እስከ አደም ግሪን ድረስ እየሄደ የሚረባ የእርባታ ከብት ክሰል የድሃ ስራ እኮ እንጨት ውሃ አሸዋ ድንጋይ ጸጉር መስራት ጠላ መሸጥ አረቂ መሸጥ ይሄ እኮ ነው የድሃ ስራ። የመጨረሻው የሞተ የወደቀ ስራ ይሄን ሰርተ እንዳትበላ ነው የመተማ ህዝብ የተከለከለ። በትከሻ ተሸክመ መብላት አትበላም አይችልም። ዘርፏል ከብት ከተማ ውስጥ ከብት እንዳናይ የእርባታ ከብት አልተወረሰ አርዶ ሊበላው ነው ሽጦ ሊበላው ነው ሊፈነጭበት ነው። ይሄን እነሱ እዚህ ቁጭ ብለው ቤተሰቦቻቸው ቢላ ቤት አይደለም የሚያኖሩ እየዘረፉ እንዳናይ ተብሏል። መተማ ከብት የሚባል ነገር አያስፈልግም። ላም ይሁን ጊደር ይሁን ወይፈን ይሁን ወጣት ይሁን ምናምን የለም። ይሄው አዲስ ዓለም ወሰዱ እና ባይርጋ መጣ ወሰዱ። የእርባታ ነው ኮንትሮባንድ ነው የምንድን ነው ሳይጣራ አርቀው ላፋረጉት። ይሄን ሁሉ የሚሰራው ኮሎኔል ሰለሞን አንድ ሰካራም ዘልዛላ ለማይረባ ቆሻሻ ሆዳደር ምን አይነት ማህበረሰብ ውስጥ እንዳደገ ምን አይነት ቤተሰብ እንዳሳደገው
ምንም ነገር ማሰቢያው ጭንቅላቱ ከብር ጋር የሆነ አጭበርባሪ ቁማርተኛ ቁማር ሲጫውት ቁማር ሲበላላም ይሁን ቁማርተኛ እነሱ ያሽከረክራልና ሀብቴ አዲሱ የሚባል አንድ ከብት አለ ከብት እንስሳ እነ በእውቀት የሚባሉ አሉ አቶ ስተዋሾች ጅላንፎ አሉ ብዙዎች እነሱን እየላከ በእነሱ ያስፈጸመ ጥናት እያደረገ ዝርፍ አድርገው ምጥምጥ አድርገው መተማን በልተውት ለመተማዝ ያሳዝናል። ድምጽ ልንሆን ይገባል ሁላችንም። ጊዜው ቀላል ነው። ግፍ መከራ ይቀበላል፣ ያሸንፋል። መቆም አለበት። መተማዝ ከልጆች ጎን መቆም አለበት። በቃ እዚህ በላይ ምን ትሆን? እዚህ በላይ በረሃብ እኮ ነው እየተቆላ ያለ መተማ። እነዛ የምናውቃቸው ሁሉ ትንሽ ሰርተው አገኙ ሲባል ትንሽ ሰርተው ራስ ሰፈርም አዲስ ዓለምም ግንጅራም ያሉ በጎንደር በር ባህሪያ መዋለ ትንሽ አገኙ ሲባል ምክንያት ተፈልጎ ጋማ ይባላሉ። ገንዘባቸው ነው ተስፋዬ የደሃ አባት የደሃ እናት ተራበች ብሎ ገንዘብ የሚሰጥ በአመት በዓል የሚያቋጥር ደሃን ተስፋዬን አንጠልጥለው እስር ቤት ያገቡት ብር ታዘዋውራለህ ምናምን በባል። ስለዚህ መንቃት አለብህ፣ ሁሉ መተባበር አለብህ። መተማ አይገባም። መቼ ነው እናንተ የመተማ ሸክሞች ቡጀሌዎች፣ እናንተ የመተማ ቆሻሻዎች መቼ ነው ታጥባችሁ? መቼ ነው እዛ ላይ ተገፋችሁ ከመተማ ህዝብ ትከሻ ላይ የምትወርዱት? እናንተ ቆሻሻዎች ያሳዝናል። መተማ ላንቺ አይገባም፣ ለልጆችሽ አይገባም፣ ለህዝብሽ አይገባም። መተማ የዋህናት ማን መነቅርጭጭትህ እነ ቁምጣህ መተህ ነው ዛሬ በዛም በዚህም ብለህ ዛሬ ባለስልጣን ሆነ ያለህ እነ ቡጀሌ እነ ከክህ መተህ መተማ ላይ ነው ከክን ያራገፍክ። ዛሬ ለዚህ ህዝብ አይገባም። በበላህ የጠጣህበትን ወጭት መስበር አይገባም። ነውር ነው። ነውረኞች ናችሁ፣ ግፈኞች ናችሁ። መተማ ላይ ያለ ካቢኔ ኮልኮሎ የዝንጀሮ ክምር የዝንጀሮ ክምር ይኸው ታስበለዋለህ። በእነ ኮሎኔል ሰለሞን የገዛ ህዝብን የገዛ ወገንክን ጸጉር አስተካካይ ማስተካከል ባለ ሱቁ ከስሮ ባለ ምኑ ከብሎ በአመት 4 ጊዜ ግብር ክፈል ተብሎ መከራውን እያየ እያለ ነው ያለ ህዝብ እናንተ ከኮሽ መቼ ነው ከመተማ ህዝብ ላይ የምትወርዱት? በቅርቡ ትወርዳላችሁ።